እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ ነፃ አርነት ወጥተናል። እስቲ ሁላችሁም ኢሳይያስ 60 1 እና 2 ብርሃንሽ ምን ሆኗል ብለህ ድገሙት። ብርሃንሽ ወጥቷልና ስለዚህ የእግዚአብሔር ክብር ምን ሆኖልሻል? ተነሽና አብሪ። ይሄ ፕሮሚስ ይወላችሁ፣ ይሄ ፕሮሚስ ለአዲስ ኪዳን ብሉይ ኪዳን ለእስራኤል ለጽዮን የተነገረ ለአዲስ ኪዳን ደግሞ በመቶ እጥፍ የተነገረ ነው። በመቶ እጥፍ የተነገረ ነው። ተነሱ ነው የሚለው። ብርሃን ወጥቷል። የእግዚአብሔር ክብር ተገልጧል። ምን ትሰራለህ? ምን ትሰራለህ? ምኑን ነው የሚለው? ተነስ። ምን አድርግ ነው ያለው? ምን ትሰራለህ? ተቀምጠህ ተነስ፣ ተነስ። ብርሃን ወጥቷል። ብርሃን ወጥቷል። ራባዳባ ያባጋሳ ብርሃን ወጥቷል። አሜን በሉ። ብርሃን ወጥቷል። ይሄ ብርሃን ለኛ ወገኖቼ ለአዲስ ኪዳን አማኞች ብርሃን ስንል የሆነ ከፀሐይ የሚመጣ ብርሃን አይደለም። የሆነ ኒኩለር ከምናምን የሚመጣ ብርሃን አይደለም። እሱ ራሱ ነው ብርሃናችን። እሱ ብርሃናችን ማለት ነው። እሱ ነው። አልፋዬ ባለፈው ውስጥ እናገር ነበር። ብርሃኑ እሱ ነው። ብርሃኑ እሱ ነው። ብርሃን ይወጣልን በላያችን ላይ በራ። ግን አንድ ነገር እንገራችሁ፣ ደስ የሚል ዮሐንስ ወንጌል ምዕራፍ 1 ላይ የተጻፈው ጨለማው ምን አላረገውም ይላል። ረጋጥ አርጋችሁ ንገሩ። ጨለማው ምን አላረገው? በቃ ብርሃኑን ምን አላረገው? ስለዚህ ጨለማ አለ፣ ጨለማ አለ፣ ድቅድቅ ጨለማ አለ፣ ድቅድቅ ጨለማ አለ። ዓለም በክፋት የተሞላች ነች። ዲሲ ሂዱ። አሁን ሰሞኑ ዲሲ ድራይቭ ያደርጋል። ሰሞኑ ትላንት ዲሲ ነው ያለ። አይተዋል ግርማይ? በጣም የሚዘገንን ነው። ከተማዋ በአጠቃላይ በግብረ ሶዶማውያን ተሞልታ፣ ይሄ ሁሉ ግብረ ሶዶማውያን አሉ እስከምትሉ መንገዱን በአጠቃላይ አስፋልቱን በአጠቃላይ ቀብተውት ኢቨንቶቻቸው ለዛ የተዘጋጁ ኢቨንቶች የሚያሳቅቁ አንድ ግራንድ ሃያት ሆቴል የሚባል አለ። እዛ ሆቴል ውስጥ ሙሉን ሆቴሉ እነሱ ናቸው የሚይዙት። ይሄ ጌይ ፕራይድ ለመጀመሪያ ጊዜ ነው ወርልድ ዋይድ ጌይ ፕራይድ ዋሽንግተን ዲሲ ላይ እያካሄዱ ያሉት። ያን ሆቴል ብታዩት እዛ የሚሰሩ ክርስቲያኖች ከስራ እንባረር ብለው ፈቃድ ሳይሰጣቸው ሾፕ እናደርግም እያሉ እየጣሉ ይሄዱበት ነው። የሰው ልጅ ራቁታቸውን ወክ የሚያደርጉበት እንደፈለጋችሁ ሁሉ ብለው ሆቴሉን የሚለቁላቸው እርኩሰቱ፣ ጨለማው፣ ድቅድቅ ጨለማ ዓለምን ሸፍነዋል። በእኛ ውስጥ ግን ብርሃን አለ። እኛ ተኝተንበት ነው እንጂ ብርሃን አለ። ይሄ ብርሃን ደግሞ ሃሌሉያ፣ ይሄ የሚባለው ጨለማ፣ ይሄ የክፋት ጨለማ ምን አላደረገውም ነው የሚለው። ታየኛለች። ቤተክርስቲያን እየተነሳች ነው፣ እያኮበኮቦች ነው። ልክ ፕሌን ላይ ስትሄዱ እንደሚባለው አሁን ልንበር ነው። ዋው አሁን ልንበር ነው። እስቲ ልንበር ነው በሉ። ውሽ አይደለም የምንናገር፣ የምንጠማው ማለት ነው። እየተጠማችሁ አላችሁ አለ ማለት እየተጠማሽ ነው አይደል? ታዚህ ክብሩ ማየት ተጠምታችኋል አይደል? ያ ክብር ሲገለጥ፣ ያ ክብር በመካከላችን ሲገለጥ በዚህ ከተማ ላይ ያለው ስትሮንግ ሆልድ ሁሉ ችን ከተማ የተቆጣጠራት ይወድቃል። ይላችሁ ሴጣን ወደቀ ነው የሚለው። ግን ዓለም ደግሞ አሁንም ምን እያለ ነው የሚለው? እየሰራም ነው። የሚሰራ መንፈስ አለ። ይህንን የሚሰራው መንፈስ ጌታ ስሙ ይባረክ። ይሄ ብርሃን ምን አድርጎታል? መጥቶታል። የተመታ ጠላት፣ ውሸታም ጠላት ነው እየፎከረብህ ያለው። ኧረ ኢየሱስ ክርስቶስ ጌታ ነው። ኧረ ኢየሱስ ክርስቶስ ጌታ ነው። ኧረ ኢየሱስ ክርስቶስ ጌታ ነው። ጨለማው እኔ ረገጥ አርጋችሁ እንድትይዙ ይፈልጋለሁ። ቃሉን ስትይዙ ነው የምትጸልዩ። ቃሉ ሰይፍ ነው። ጨለማው ብርሃኑን እናደርገው። በቃ እንዲበሉ
ምንም አይነት ጨለማ እቺን ቤተክርስቲያን አሸንፋትም በሉ እስቲ። አንያዝም በሉ እስቲ። ረገጥ አድርጋችሁ አንያዝም በሉ እስቲ። አንያዝም በሉ። ፉከራ አይደለም። ከጌታ የተነሳ አንያዝም። አሜን አሜን። ምን አናረግም? አንያዝም። ጌታ ስሙ የተባረከ ይሁን። አንያዝም። ክብር ለኢየሱስ ይሁን። the only thing የምንያዘው በጠላት በውጪ ባለ በኤክስተርናል ባለ ኢንፍሉዌንስ አይደለም የምንያዘው፣ ኢንተርናል ባለው ዛሬ መናገር እንፈልገው ኢንተርናል ያለ ነገር ብቻ ነው ከሩጫችን የሚያዘገየን። ኢንተርናል የሆነ ውስጣዊ የሆነ ሲን ይሁን አያችሁ፣ ውስጣዊ የሆነ ፍራቻ፣ እምነት ማጣት፣ እነዚህ ነገሮች ናቸው ሆልድ የሚያደርጉን የሚይዙን እንጂ የውጭው ኢንፍሉዌንስ ይባስ ምን እንደሚያደርገን ታውቃላችሁ? ያቀራርበናል። የውጭው ኢንፍሉዌንስ ይባስ ያሮጠናል። አረ ኢየሱስ ክርስቶስ ጌታ ነው። አንድ ምሳሌ ነግሬያቸዋለሁ ከዚህ ስለ ጃርት በጣም ተች ያደረገኝ ምሳሌ። አንድ ተራራ ከሩቅ ሲያዩት ያ ተራራ ከዚህ ነግሬያችሁ ይመስለኛል። ተራራው ይንቀሳቀሳል ከሩቅ ሲያዩት እንዲህ ይላል ተራራው። እንዴ ምን ሆኖ ነው? ተራራው ላይ ደግሞ ቀለበት እንዲህ ሲያዩት ቀለበት አለ። ነጭ ቀለበት ነው ተራራው ላይ። ከሩቅ ሲያዩት ሙቭ ያደርጋል ተራራው። ጠጋ ሲሉት ምኖችን ነው ታውቃላችሁ? ተጣብቀው ጃርቶች። ተራራው በበረዶ የተሞላ ነው አይስ። ስለዚህ ምን ፍለጋ ነው የሚጠጋጉት? ሙቀት ፍለጋ ሲጠጋጉ ጃርቱ ላይ ምን አለ? ሾክ። ስለዚህ ወደ አንዱ ሲጠጋ ሾኩ ምን ያደርገዋል? ወደዚህ ሲጠጋ። ስለዚህ ተራራው ምን ያደርጋል? ሙቭ ያደርጋል። ሾኩ ይነቃል። ሾኩ ይነቃል። ግን ልንሳሳል ደግሞ ተጠርተናል። አረ ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ኢሳይያስ 52 ላይ ቁጥር 1 እና 2 እንደዚህ ይላል፣ ጽዮን ወይ ተነሺ ተነሺ ይላል። ጽዮን ምን አድርጊ ነው የሚለው? ተነሺ። ይሄ አዋጅ እናገራለሁ። የአዲስ ኪዳን ቤተክርስቲያን ተነሱ፣ ተነሱ፣ ለስራው ተነሱ፣ ለመልካም ስራው ተነሱ። ግን እንዲህ ይላል፣ ጽዮን ወይ ተነሺ ተነሺ፣ ኃይልሽን ልበሺ። ቅድስቷ ከተማ ኢየሩሳሌም ወይ ያልተገረዙና እርኩስ ከእንግዲህ ወዲህ አይገቡብሽም። ጌጠኛ ልብስን ልበሺ። ኢየሩሳሌም ወይ ትቢያን ምን አድርጊ ይላል? ዋው! ዛሬ ነው ማራገፍ። ብርሃን ወጥቷል። የእግዚአብሔር ክብር ተገልጧል። ግን ሊራገፍ የሚገባው ነገር አለ። ዛሬ የሚስማማ ሰው አለ? እከሊት ነው የለም። ነግሬያቸዋለሁ፣ አስጠንቅቄያለሁ። ቀድሜ ማሳሰቢያ መልእክቱ ማንንም አይመለከትም። ይሄ አዋጅ ይላል ኢትዮጵያዊ ሲወጣ ትዝ ይላችኋል። ይሄ አዋጅ ሌላ ትርጉም ካልተሰጠው በስተቀር በነጋሪት ጋዜጣ ከወጣበት ቀን ጀምሮ የጸና ነው። ትርጉሙም ይሄ ነው ይላል። ማንም ወደ ሌላ መተርጎም አይቻልም። ይሄ አዋጅ ከዛሬ ጀምሮ የሚመለከተው አንቺን ነው፣ እኔን ነው፣ አንተን ነው፣ ደስ አንተን ነው፣ ፓስተር አንተን ነው፣ መስኪ አንቺን ነው። ለግላችሁ የመጣ ደብዳቤ ነው። አሜን። ምንሽን አራግፊ ነው የሚለው? ትቢያሽን አራግፊ፣ ትቢያሽን አራግፊ። ሃሌሉያ። ተነሺ ተቀመጪ፣ ምርኮኛይቷ የጽዮን ልጅ ሆይ የአንገትሽን እስራት ምን ይላል? ፍቺ። ክብሩ ማየት ትፈልጋላችሁ? ብርሃኑ ማየት ትፈልጋላችሁ? የእግዚአብሔር ስራ ሲሰራ በዚህ ጉባኤ ማየት ትፈልጋላችሁ? መብዛት መስፋት ትፈልጋላችሁ? ዛሬ ትቢያችን መራገፍ አለበት። እግዚአብሔር ጻድቅ ድንጋይ አይታለም። መጽሐፍ ቅዱስ ለምሳሌ ልንገራችሁ አንድ ሲምፕል። ወደ ጸሎት ከመሄድ በፊት ይሄ እስቲ አስቡት፣ ይሄን ብቻ አስቡ። ወደ ጸሎት ከመሄድ በፊት ብሎ ካለ ምን አድርግ ነው የሚለው? ከመሄድ በፊት ከወንድም ጋር ምን አድርግ ነው? ይሄ ጸሎት አይስ የማይሰማ ጸሎት አለ ማለት ነው። ብትጸልይ የማይሰማ ጸሎት አለ።
የማይሰማ ጸሎት። እዚህ ጋር ከወንድም ጋር ያልታረከው ነገር ካለ ከአንገት ላይ እስራት ሆኖ ትቢያ ሆኖ ያለ ካለ ዛሬ እንደ ቤተ ክርስቲያን ጠይቃቸዋለሁ። አራግፉ፣ አራግፉ፣ ተዋረዱና አራግፉ። ተዋርዳችሁ ዝቅ ብላችሁ አራግፉ፣ ዝቅ ብላችሁ አራግፉ። ልንገራችሁ፣ ፈውስ ፈጥኖ ይበቅላል። አሜን፣ አሜን፣ አሜን። እሱ የእግዚአብሔር ክብር ደጀን ይሆንልሃል። እሱ እንደ ጋሻ ይሆንልሃል። እንደ ጠዋት ፀሐይ የደመቀ ይሄዳል በሕይወት። አረ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። በምን ነገር ነው የተያዛችሁት? እኔ አንድ ጊዜ አንድ ህልም አይቼ ለሁሉ ጊዜ እናገረዋለሁ። ትልቁ ቸርች ሆኜ ጉባኤውም ያ ቸርች ነው አውቃለሁ። ይሄ በጣም ጥሩ ምሳሌ ስለሆነ ነው የምደግመው። ያ ጉባኤ ነው። እዛ ጉባኤ ላይ በህልሜ ሳየው እኔ ከሩቅ ሆኜ አንድ ጉባኤ በነጭ ደመና እየተሞላ ደመናው በነጭ ሆኖ እሳት የተቀላቀለበት ደመና እንዲህ የተደፋ በህዝቡ ላይ ይገለበጣል። እኔ የለሁም። ዘሰከንድ ታይም ህልሙን አየሁት። ድጋሚ የለሁም። ሰው በዛው ሲጥለቀለቃል፣ እኔ የለሁም። አደራችሁ አንዳንድ ነገር ላይ ሚስ አታድርጉ። ጉዳዩን መጸለይ ጀመርኩ ከአንድ ጓደኛዬ ጋር፣ መሐሪ የሚባል ጓደኛዬ። እየጸለይን እያለ በጣም አሳሰበኝ። ይህ ነገር እንዴት እኔ ምን ሆኛለሁ? ህይወትን መርምር አለኝ። ህይወትን መርምር ራስ አለኝ። ሁለታችን በጣም የምንዋደደው መስኪ ታውቀዋለች። በጣም በቃ 24 ሰዓት ነው የምናመልከው። እኔና እሱ አብረን ነው የምንኖረው ነበረው ሳላገባ። በቃ ማሸብሸብ ነው፣ ሌሊት ማሸብሸብ፣ ጠዋት ማሸብሸብ። ቋንቋችን በልሳን ነው። ምን ችግር አለ? ወጡም ሲሰራ ራባዳባያ በጋሳ እያልን ፓስታውንም ስንሰራ በቃ በመንፈስ ስንነድ ነው የምናድረው። ጸልይ መጸለይ ሲጀምር አንድ ባስታፕ ላይ ከአንድ ደንቆሮ ሰው ጋር ስደናቆር አይሰማ አይናገር እንዲችው እኔና እሱ እንድንጫጫዋል። ያ ፐርሰን ማን እንደሆነ ማሳየኝ። ጉዳይ ከማን ጋር ነው? ከእሱ ጋር ነበር። ትዝ ሲለኝ እውነትም ችግር አለብን እኔና እሱ። ሄጄ ፈጥነን ሄዳለኝ መሀል ፈጥነን ከተን ስንቃችንን ይዘን በሉት በቃ ተነስተን ሄጄ ጉዳዩ እንግዲህ ይውላችሁ አንዳንድ ጊዜ ምን አለ ሰለች እሱ ነው የበደለኝ እሷ ነች የበደለችኝ እንላለን። እሱን ተውና እግሩ ላይ ወደቃለኝ። ፈውስ ፈጥኖ ይበቅላል። ይሄ ክብር እንዳያመልጥህ አለኝ። ጎኔ እንዳትገኛለኝ መሐሪ። ሰማሁት፣ ታዘዝኩት፣ ሄድኩኝ፣ በእግሩ ላይ ወደቅኩኝ፣ ተመልሼ ወደ ቤት ሄድኩኝ። በነጋታው ያንኑ ህልም አየሁት። ራሴ አብሬ እያሸበሸብኩ ራሴን ያገኘው። ግን ሲታል ቀላል ይመስላችኋል? ጎለን እንዳንገኝ ምንድን ነው የምናራገፈው? ዛሬ ምንድን ነው የምናራገፈው? አራግፊ ነው የሚለው መጽሐፍ ቅዱስ፣ አራግፊ ነው የሚለው። ኤፌሶን ላይ 5:14 ላይ እንደዚህ ይላል። አንተ ይልና አንተ ነው የሚለው አድሬስ የሚያደርገው የምትተኛ ምን አድርግ ነው የሚለው ንቃ። አያችሁ፣ የተኛንበት ነገር ምንድን ነው? ማንም መጥቶ ሊነግረን አይችልም። ኮሚቴ አይዋቀርም። ምንድን ነው ዛሬ ሪቫይቫል እንዲነሳ የእግዚአብሔር ክብር ቅድም አይታችሁታል። ሙቭ እያደረገ ነበር የእግዚአብሔር ክብር። እስቲ የእግዚአብሔር ክብር ነበር መትሉ። ሃሌሉያ! ዛሬ ቀንበራችሁ ተሰብሯል። እነዚህ እግዚአብሔር ባሪያዎች በየጊዜው የምናደርገው ጸሎት ነው። ይህን ጸሎት ለ5 ደቂቃ ለ6 ደቂቃ በየጊዜው እናደርገዋለን እሑድ ላይ። እግዚአብሔር ስሙ ይባረክ። አሜን፣ ሃሌሉያ። ስለዚህ አንተ የምትተኛ ንቃ። ማን ያበራልሃል? ክርስቶስ ያበራልሃል። በቃ ምንድነው የተኛንበት ነገር ነው? የተኛንበት ነገር ምንድን ነው? ክብር ለኢየሱስ ሲሆን፣ ክብር ለኢየሱስ ሲሆን፣ ክብር ለኢየሱስ ሲሆን፣ ዛሬ አንድ በጣም ቬሪ ኢምፖርታንት ያለው ማንሳት ፈልጋለሁ። በራስ አስተያየት። ይሄ ቬሪ ኢምፖርታንት የእግዚአብሔር ስራ እንዳይሰራ የሚያደርግ የራስ አስተያየት፣ የራስ ማስተዋል የሚባል ነገር አለ። ይሄ ቬሪ ኪ ነው። ይህንን ነገር በደንብ አድርጋችሁ እንድታደምጡኝ እፈልጋለሁ። ኢየሱስ ክርስቶስ
ጌታ ነው። አሜን ሃሌሉያ። ምሳሌ ላይ ምዕራፍ 3 ከ1 እስከ 3 ምንድነው ያለው? በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ። ይሄ በራስ ማስተዋል መደገፍ ነው ትልቁ ሪቫይቫል እንዳይመጣ፣ የእግዚአብሔር ክብር እንዳይገለጥ፣ እግዚአብሔር እንዳይሰራ ያደረገ በራስ ማስተዋል መደገፍ። ሄዳችሁ ተመልከቱት። በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱ ጎዳናን ያቀናልሃል ይልና ቁጥር 7 በራስህ ምንድን ነው የሚለው? አስተያየት ጠቢብ አትሁን። በራስህ አስተያየት፣ በራሳቸው አስተያየት ጠቢብ የሚሆን የአስቆሮቱ ይሁዳ ስሙን፣ የአስቆሮቱ ይሁዳ ያደረገውን ነገር ልንገራችሁ። የአስቆሮቱ ይሁዳ ጠቢብ የሆነ መስሎታል፣ ግን ሌባ ስለነበረ ነው። ምን አለ? ይህንን ሽቱ አለ፣ ይህን ሽቱ ምን አለ እዚህ ዝም ብሎ ከምታፈስ አለምን ከምታፈስ ተሽጦ ለማን ይሁን ያለ? አዛኝ ቅቤ አንጓች። እስቲ አዛኝ ቅቤ አንጓች በሉ እስቲ። የአስቆሮቱ ይሁዳ አዛኝ ቅቤ አንጓች ሌባ ነው ይለዋል። አያችሁ፣ ይሄ ጥሩ ሀሳብ አይደለም? ቤተ ክርስቲያን ውስጥ እንደዚህ አይነት ሰዎች አሉ። የእግዚአብሔርን ስራ በመንፈስ የማይመሩ እንደ ቃሉ የማይመሩ ሰዎች አሉ። አለን ነው ሶሪ ይቅርታ ይደረግልኝ። አለን ምንድን ያለው? ተሽጦ ለድሆች ቢሆን ያው ቁርጥ ያለውን ነገር ለድሆች ነው ያልከው። አዎ ድሆች ሁሉ ጊዜ ከማን ጋር ናቸው? እረፈው ይኸው ከእናንተ ጋር ናቸው፣ እርዷቸው ሁሉ ጊዜ። ዛሬ ግን እሷ መልካም ነገር መልጣለች። ከእሷ ምን አይሆንም? አሌሉያ። መነሳት ማለት ይሄ ነው። ከእሷ ማንም አይወስድባትም ማለት። ይሄ በራሱ ግን ጠቢብ የሆነው ሰው ምንድን ያለው? ለድሆች ይኸው ሀሳብ ይሄን እያደረክ ያለውን ነገር ትቀልዳለህ እንዴ? ለድሆች ብታረግ ይሄን እያደረክ ያለው ለዚህ ቢሆን የሚሉ ይመጣሉ። ሲመጡ ምንድነው ድምፁ ላይ የሰማኸው? አብርሃም ልጁን ይዞ ሲሄድ በመካከል ላይ እንዲህ አይነት ሰውዬ ቢያገኘው፣ በራሱ ጠቢብ የሆነ ሰው ቢያገኘው፣ በራሱ የሆነ ጠቢብ፣ በራሱ ማስተዋል የተደገፈ ፉልሽ አብርሃም አንድ ልጅህን ምንድን ነው የሚለው? አንድ ልጅህን ከታለ አብድሃለሁ። ቃሉ ጥሩ ነው። ምን አረክ ነው የሚለው? እኔ ደግሞ ለጨምረው ነቅለሃል። በቃ ይመጣሉ። ምን ይሉኛል? እኔ አንድ ጊዜ አንዲት ትምናለች፣ ድሮ ነው ላገባ ነው ስላት፣ ላገባ ግን ይገርምሃል እንዲህ ብዙ አገልጋይ የሆንክ ማበዛዛት እኔ እንጃ ልትቀመጥልህ አትችልም አለ። ይኸው እግዚአብሔር ይመስገን መስክዬ አለችው እስከ ዛሬ። በቃ እንዲያገለገልክ እንዲህ አገልግሎት እያልክ እንዳሁኑ እንደምትቀጥለው ሆነ ካገባ አትቀመጥልህ ማለች ይስል ነገር። አያችሁ ለአገልጋይ ሚስት አዎ ሸክሙ ለየት ይላል፣ አልፋ የሻን ለየት ይላል። ግን እግዚአብሔር ደግሞ ለትሑታን ምን ይሰጣል? ጸጋን ይሰጣል። አብሮ ጸጋን ይሰጣል። ክብር ለኢየሱስ ሲሆን ምንድን ያለው? አብርሃም ፉልሽ ነበር የሚለው አብርሃምን ፉልሽ አብርሃም ተመለስ። አንዱ አብርሃም እምነቱ ጽድቅ ሆኖልን ተቆጥሮልን ለእኛ ሁሉ በረከት ሆነ። ከምኑ የተነሳ? ከመታዘዙ የተነሳ። ዛሬ ብርሃን ቢወጣ የእግዚአብሔር ክብር ተገልጧል ብንል ካልተነሳ መነሳት ያስፈልጋል። ከእንቅልፍ ምን ማድረግ ያስፈልጋል? መነሳት ያስፈልጋል። ሃሌሉያ። ተነስ። ሳኦል ምን አለ? ይሄ የራስ አስተያየት። ሳኦልን ሂድና ምንድን ያለው? አጥፋ። ኢንስትራክት የተደረገው ምንድን ነው? አጥፋ። እስቲ አጥፋ በሉ እስቲ።
ምንድነው ዛሬ አጥፋ የሚል? አጥፋ። በቃ ከህይወት ይሄን አስወግድ፣ አጥፋ። እንዲበራልህ ትፈልጋለህ? አጥፋ። ሰው ምንድነው ያለው? ላንተ አለ። አያችሁ? ላንተ። እግዚአብሔር አዋቂ አይደለም። ላንተ ብዬ ብሎ የለም። ላንተ ተብሎ የሚባል ነገር የለም። ለእግዚአብሔር ላንተ ብዬ ነው የደከምኩት፣ ላንተ ብዬ ነው ቤቴን ያፈረስኩት፣ ላንተ ብዬ ነው እዚህ የወጣሁት፣ ላንተ ብዬ ነው የሚባል ነገር ታሪክ የለም። ምን አለ? ባለ ነገር እኮ እግዚአብሔር ባለ አጥፋ ያለው ወዲያውኑ ምን ሆነ? ከጀርባው ምን ጀመረ? የማይቀር የዘራኸውን ታጭደዋለህ። ከጀርባው ምን ማድረግ ጀመረ? የሚጮህ ነገር መጣ፣ የሚያገሳ ነገር መጣ፣ ነውር የሆነ ነገር መጣ። ምንድን ነው አለው? ለአንተ። በቃ የዛለት አከተመለት። ሳኦል ዘሰከንድ ቴስት የተደረገበት ቴስት የምንደረግበት ነገር አለ። ሁሉ ጊዜ ቴስት እንደረጋለን። ቴስት በምንደረግበት ነገር ላይ የራሳችንን አስተያየት አጨምሩ፣ የራሳችሁን ማስተዋል አጨምሩ። እግዚአብሔር ምራይ በሉ። እግዚአብሔር አምላክ ይመራናል። እስቲ እግዚአብሔር ይመራናል በሉ። እስቲ እግዚአብሔር ይመራናል። ሃሌሉያ! እግዚአብሔር ይመራናል። ሃሌሉያ! እግዚአብሔር ይመራናል። አያችሁ፣ በራስ ማስተዋል። ያ ነብይ ትዝ ይላችኋል። ያ ነብይ አንድ መመሪያ ተሰጥቶት ነበረ። ከተሰጠው ነብይ መመሪያ ውስጥ አንዱ ምንድን ነበር የሚለው? መመሪያው በሄድክበት መንገድ እንዳትመለስ። ከዛ ደግሞ ምንድን ነው ያለው? ብዴናውን እንዳትበላ። ዶን ኛቱ ምናምን አላውቀውም፣ ሰላሌ ሆን አላውቀውም። አትብላ። መጣና መጣ። እግዚአብሔር የጠበቃችሁ በጌታ ስም ከሚነገር ውሸት ተነገረበት። ውሸት ነብዩ መጣና ተመለሳ፣ ትንቢት ተናገረለት። ዋው! ያን የመሰለ ነብይ ትልቅ ደሊቨር ያንን መልእክት አስተላልፎ ተመልሶ ሲሄድ ግን ምን ሆነ? አንበሳ ምን ሆነ? አያችሁ፣ የራሳችንን አስተያየት አንቀላቀል። የስፓኒሽ ሬዲዮ አንሁን። አሁን እንኳን ሬዲዮ የለም። እንደዛ ይሄ ሞገድ መሰብሰብ አለ እንዴ? አሁን የለም አይደል? አምሻለን እንዴ? የለም አይደል? አሁን እኮ የለም። ያን ጊዜ ግን እንዲህ ሲከፍቱ ጣጣጣይ በዚህኛው። አሁን አያችሁ፣ ጥርት ያለውን ከእግዚአብሔር እየሰማን እንናገራለን። ጥርት ያለውን ነገር ከእግዚአብሔር ድምፅ ሰምተን እንናገራለን። እግዚአብሔር የተመሰገነ ይሁን። ትልቁ እንዳንነሳ የሚያደርገን ነገር፣ እዛው አስቀምጦ ሊገለን የሚፈልገው ነገር፣ ትልቁ ልትገላገሉት የሚገባው ከራሳችሁ አስተያየት ውጡ። በመንፈስ ነው የምንመራው፣ በቃሉ ነው የምንመራው። የእግዚአብሔር ቃል የማይለውን ነገር ተመልከቱ። አሁን ብዙዎች ቸርቾች ይህንን ቃል ምን እያደረጉት ነው? እየበረዙት ነው። ለራሳቸው በሚገባ ነገር ወስደው እያመቻቹት ነው። ፍቅር የሚለውን ቃል በራሳቸው በሚመልክ አድርገው ግሮስ መናያሞችን ለመቀበል ፓስተር ለማድረግ ምን ለማድረግ ወደ ቸርቻቸው በራሳቸው መልክ ይተረጉሙታል። ተርጉመውት ብዙ ቸርቾች ስፕሊት እያደረጉ ነው። የለየላቸው እየተለዩ እየወጡ ነው። ሃሌሉያ አሜን። እኛም እንለያለን፣ ከክፉ እንለያለን። ኢየሩሳሌም ሆይ ክፉ አይገባብሽም አላት። ተነሺ ክፉ አይገባብሽም፣ ነውረኛ አይገባብሽም አላት። እግዚአብሔር የተመሰገነ ይሁን። እስቲ ክፉ አይገባም በሉ እስቲ። ከተማችን እናስለቅቃለን። ኧረ ኢየሱስ ክርስቶስ ጌታ ነው። ክፉ አይገባም። ሃሌሉያ። ክፉ ምን አያደርግም? አይገባባትም። ሃሌሉያ። እኛ እኮ የተጠራ ነው ገና ከዘፍጥረት ጀምሮ። ለምን እንደተጠራን ታውቃላችሁ? ይሄ ብርሃን ዘፍጥረት ላይ ምዕራፍ 1 ላይ ሄዳችሁ እስቲ ሁላችሁም ይሄንን ሐሳብ አስቡና ቁጭ ልንል አይገባል። ስንፈጠር ገና ሳንፈጠር ሳይበላሽ ነገሩ እግዚአብሔር አምላክ ለኛ የተናገረው ምንድን ነው?
ምንድነው እግዚአብሔር የተናገረው? ሂዱ ዘፍጥረት 1 እስቲና ወደ 26 እና 27 ላይ ያለውን ቃል እስቲ አንብቡት። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠረ። ቆይ ያው እቺ ረገድ እቺ ይሰማርባት ለአሁኑ ምንና ምን አድርጎ ፈጠረ? ወንድና ሴት። አረጋጋሙት። ወንድና ሴት። ይሄ መደገም አለበት። ለልጆቻችን መታወጅ አለበት። በየቦታው መታወጅ አለበት። ወንድና ሴት አድርጎ ፈጠረ። እኔ አንድ ቦታ ላይ እዚች ጋር ነው አንድ ሰው እኔ ወንድ መስሎኝ አለው ነው ያወራሁት ያለው ከጀርባዬ ነበር ያለው እነዚህም ተስል ከጀርባዬ በቃ ወንድ መስሎኝ ነበር። ከዛ በኋላ ምንድነው እንዴት እያረክ ነው የምታናገረኝ አይነት ነገር እኔ እኮ እንደዚህ ነኝ። እኔ ድምፁን ስሰማው ወንድ ነው እንትና ሾርት ቀሚሱን እዚህ ጋር ነው ቀሚሱ ግን ይሄኛው ደግሞ እዚህ ጡንቻው እንትን አይቼዋለሁ። ለዛላ ሪስፔክት ነው። ኦኬ እሺ ታንኪ ተባረክ። እሺ ቀጥል ስሙት። ከዛ ለጌታ ለኢየሱስ አሜን። እግዚአብሔርን ባረካቸው። አሜን። እንዲህ አላቸው። ምን አላቸው? ተባዙ፣ ምድርን ሙሏት፣ ግዟት፣ የባሕርን ዓሦችና የሰማይን ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። እግዚአብሔርም አለ እነሆ መብል ይሆንላችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውንም አመልማል ሁሉ የዛፍንም ፍሬ የሚያፈራውንና ዘር የሌለውንም ዛፍ ሁሉ ዘር ያለውን ዛፍ ሁሉ ስጧቸው። አሜን አሜን። ተባረኩ። ስሙ። እግዚአብሔር እኛን በመልካችን እንደ ምሳሌያችን አድርጎ ምን አደረገን ይላል እግዚአብሔር ቃል። እስቲ በሉ ፈጠረ። ከዛ በኋላ ምንድነው ያለን? ከዛ ቀጥሎ ምንድነው ፕሮሚሱ? ከፈጠረን በኋላ ያለው ፕሮሚስ እንገሩኝ እስቲ። ምን አሉ ነው የሚለው? ብዙ ተባዙ ምድርንም ምን አርጓል? ብሏል። ሃሌሉያ። እንሞላታለን። በጻድቃን እንሞላታለን። እሺ በሉ እስቲ እጆቻችሁን አንሱት። በጻድቃን እንሞላለን። አሜን ሃሌሉያ። በጻድቃን እቺ ቤተክርስቲያን ትሞላለች። ኃጢአተኞች ንስሐ እየገቡ እግዚአብሔር አምላክ በዚህ ስፍራ ላይ ነፍሳቸውን ሕይወታቸውን ለጌታ የሚሰጡበት ጊዜ ይሆናል። አሜን። እስራትሽን ፍቺ፣ እስራትሽን ፍቺ፣ እስራትሽን አራግፊ፣ አስወግጂ። አንድ እግዚአብሔር ቃል አነባለሁ። እንደዚህ ይላል። ሃሌሉያ። ታውቃላችሁ እግዚአብሔር አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1-3 ላይ እንዲህ ይላል። እንግዲህ ይላል ምን ነው የሚለው? እንግዲህ ክፋትን ሁሉ ምን አድርጉ ነው የሚለው? ሲበሉት ክፋትን ሁሉ ምን አድርጉት ነው የሚለው? ግብዝነትን ሁሉ፣ ቅናትን ሁሉ፣ ሐሜትን ሁሉ አስወግዱ። ሊስት አድርጉት። ቅድም እንዳልኳችሁ ለከሌ አትስሙ። ኖ ቀናተኛውማ እሷ ነች አትበሉ። ሐሜተኛውማ እሱ ነው አትበሉ። ይሄ ነው ሪሊ ነው የምነግራችሁ። ሰዎች ቁጭ ብለው ዝም ይላቸው ራሳቸውን አይደለም። ቀናተኛው ማን ነው? ክፋትን አስወግዱ። ክፉ ማን ነው? በራሳችን ላይ ብንፈርድ ነው። ሪቫይቫል የሚመጣው እንዴት ታውቃላችሁ? ሰዎች በራሳቸው ላይ መፍረድ ሲጀምሩ ሪቫይቫል የሚመጣው። ስለዚህ ክፋትን አስወግዱ። ዛሬ አንድ ደቂቃ ሲያስቡ ምንድነው በህይወት ያለው? ክፋት ነው፣ ቅናት ነው፣ ምቀኝነት ነው፣ ግብዝነት ነው። እስቲ አስቡት። በእውነት ነው የምላችሁ። እንደኔ ቅድም ሚስ እንዳታደርጉ፣ የእግዚአብሔርን ክብር ሚስ እንዳታደርጉ አስወግዱ ይላል የእግዚአብሔር ቃል። አሜን። ምን ይላል? ጌታ ቸር መሆኑን ምን አድርጉ ነው የሚለው? ቀምሳችሁ እንደሆነ በመዳን ለእርሱ
አሁን እንደተወለደ ተንኮል የሌለበትን የቃሉን ወተት ተመኙ። በእርሱ እንድታድጉ አሁን እንደተወለደ ነው የሚለው። ይኸውላችሁ ሕፃናት ናችሁ አይደል? ስሙን፣ ሕፃናት ናችሁ አይደል? አሁን ግን እንደተወለዱ ሕፃናት ወተት እንደሚመኙት የቃሉን ወተት ምን አድርጉ ነው የሚለው። ያ የሪቫይቫል መነሻ ነው። ቃል የሚመኝ ቃል መጠማት የእግዚአብሔርን ቃል ረሃብ ሲጀምር ነው እንጂ ሪቫይቫል ማለት ስሌን ሲደረግ አይደለም። በቃ ሪቫይቫል ማለት የሆነ ሰዎች ሲወድቁ ሲነሱ ሲጫጫሁ አይደለም። ሰዎች ቃሉን ረሃብተኛ ሲሆኑ ሰዎች ወገኖች አምልኳችን ይላችሁ ጀመረ። መንፈስ ቅዱስ መስራት መጀመረ የምትሉት አምልኳችን የጨመረ ሲሄድ፣ በቃ አምልኳችን የጨመረ ሲሄድ የእግዚአብሔር አምልኮ በእውነትና በመንፈስ እየሆነ ሲመጣ ለእግዚአብሔር የሚገባውን ምስጋና ማቅረብ ስንጀምር ሁሉም ሰው በጌታ ፊት ሃሌሉያ በእንባ እጆቹን ማንሳት ልባችንን ከእጃችን ጋር በሰማይ ወዳለው ወደ እግዚአብሔር ማንሳት ስንጀምር የዛን ጊዜ እግዚአብሔር መስራት ጀመረ። አሜን አሜን። ስለዚህ የምናስወግደው እንዳንነሳ ከሚያደርገን ነገሮች ውስጥ አንዱ ክፋት፣ ምቀኝነት፣ ወንድሜ ከኔ ይሻላል አለማለት። ክርስትና እኮ ታውቃላችሁ፣ እስላሞች ተች ከሚሆኑበት የወንጌል ክፍል የቱ ነው ታውቃላችሁ? ኃጢአተኛውን ማለት የበደለውን ሰው ይቅር በሉት የሚለው እንደገና ደግሞ እሱ ተች ያደርጋቸዋል። የበደለን ይቅር ማለት ለነሱ ኢትስ ኢምፖሲብል፣ አይታሰብም። ይሄን ሲልህ ይሄን በለው አለ። ምን አድርግ ነው እነሱ የሚሉት? እሱን ገለህ ጀነት ግባ፣ ሰይፋው ጀነት ግባ። አንድ የኔ ጓደኛ ወደ ጌታ የመጣች ሙስሊም ልጅ አለች። ፓስተር ስነግረው ነበረ። ይቺ ልጅ እዚህ ሀገር ነው የመጣችው። ባሏ ልክ ወንጌል እሷ ጌታ እንደተቀበለች ምን አላት? እዛው መኝታ ላይ አርድሻለሁ አላት። እዚህ እኮ ነው ሲልቨር ስፕሪንግ አርድሻለሁ አላት። በቃ አርድሻለሁ ይህን ቁርጥ ታርደኛለህ። የዛን ዕለት ላጥ ብላ ሄደች። በቃ የዛን ዕለት ወጣች። ባል ከምትታረድ በቃ እሷ ደህንነት የተማረችው በጸሎት አዳር ፕሮግራም ላይ ነው። በእውነት ነው የምላችሁ፣ ወንጌል የተማረችው በጸሎት አዳር ላይ ነው። ሌሊት እየመጣች እየተደበቀች በተለያየ ነገር ምክንያት እያደረገች። ዛሬ ወገኖቼ ክፋት እናስወግዳለን፣ ግብዝነት እናስወግዳለን፣ ሐሜት እናስወግዳለን። አሜን። እስቲ አስወግዳለሁ በሉ። ኢየሱስ ጌታ የማሉ ይውላችሁ። በራሳችሁ ላይ ጸንታችሁ ተናገሩ። ግድላችሁ ያማል። ተገረዙ። ክብሩን ማየት ትፈልጋላችሁ? ብርሃኑ በእኛ ላይ የበራው እየጨመረ ነው ትፈልጋላችሁ? የእግዚአብሔር ክብር በጉባኤያችን እንዲገለጥ ትፈልጋላችሁ? ያው አንዱ ቅድም እንዳልኳችሁ ከራስ አስተያየት መውጣት፣ ከዛሬ ጀምሮ በመንፈስ መመራት፣ እንደ እግዚአብሔር ቃል ያልሆነ አባባል አደራረግን ከአይምሯችን ማውጣት። ፓስተር እግዚአብሔር ይባርከው ሮሜ 12ን እያስተማረ ነበር። በአይምሯችሁ መታደስ ተለውጡ፣ ይህንን ዓለም አትምሰሉ። መታደስ ማይንዳችን፣ ይሄ ሪኒው ሊሆን የሚገባው ማይንዳችን ነው። ሄዳችሁ ሰቆቃ ኤርምያስ ምዕራፍ 5 ላይ ተመልከቱት። እንዴት እስራኤል አክሊሏን እንደጣለች፣ እንዴት የራሳቸውን የሆነ ነገር በራሳቸው ገንዘብ እንደገዙ እንደተሸጡ፣ እንዴት ክብራቸው እንደወደቀ። በኋላ ግን ምንን ያሉት? መልሰን እንመለሳለን፣ ዘመናችንን እንደቀድሞ ምን አድርግ ነው የሚለው? አዲስ። እሱ ይሁንልን። እውነት ተገለጠ፣ እኛም አምነነዋል። ባመንበት እውነት አርነት ወጥተናል። ነፃ አርነት ወጥተናል።